አየሽው ነገር በኢየሱስ አይሽን ይስተምሽ አልፋ ይገርምሽ እየተመለሽ አልፋ አያለሽ በጣም ነው እንደው በጣም ምን እንደምንሽ አላውቅምሽ። አይዞሽ ይሄን ነገር እንደምታደርጊ በጣም አስበው ነበር ግን በኢየሱስ አይደብርሽ። አይዞሽ ኖርማል እኮ ነው። ያው ከፈለግሽ ቪዲዮ ማለት ልክልሻለሁ እና ብዙ ነገር ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር ያቃል በነገርሽ ማለት ነው አይን ያልገለጠው ጨክኖ ማለት ፎቶ ተነሳችሁ ስለምን እንደዛ ነው ታስቢ ቪዲዮ ላሳይሽ ነው አለ መቀደም እንጆ ያደረገ ምን አይነት ናይት ቪዲዮ መሰለኝ ጫውታው አሁን ነው ጋይስ። አብርሃም ተገኘ በማይታመን ነገር ነው የተገኘው። ሩታዬ ግን ትችልበታለች። ከምሬ ነው የምላችሁ ትችልበታለች። የራቁት ቪዲዮ ያዘችበት ለካሱ ወዱ አይደለም እንደዛ እየተፈጨረጨረው የምሬ ነው የምላችሁ። ጉድ ሆንኩላችሁ ወይኔ ወንድ ልጅ ብሎ ለካ እንደዛ እየዛተው አብርሽ ወዱ አይደለም የምሬ ነው የምላችሁ። ወዱ አይደለም ወይ አብርሽ ወይኔ በላቸው ማለት አሁን ነው ጋይስ። ወይኔ በላቸው ወይኔ ወንድ ልጅ ብሏል አብርሽ። ጉድ ሆንኩላችሁ እህቴ ጉድ ሆንኩ ብሏል። ለካ አብርሽ የደረሰበት ጋይስ ከካሜራ ጀርባ ሌላ አደጋ ደርሶበታል። አይዞን ወዶም አይደለም ለካ ልብሱን የቀያየረው። ሩታዬ እንግዲህ ማታ እሱ ፈዞ ሲተኛ ልብሱን እያቀያየረች እያገላበጠች ራቁቱን እንግዲህ ስትፈልግ ቪዲዮ ስትፈልግ ፎቶ ስታነሳው ያደረች ሴት ናት ማለት ነው። ለካ አብርሽ ወዶ አይደለም። አሁን በጣም ግልጽ ነው። በዛሬው ቪዲዮ አሁን በተለቀቀው ቪዲዮ ሩታዬ ይፋ አድርገዋለች። በዚህ በኩል ዳኒ ሄርሜላን እንግዲህ እንደሚያፈቅራት እንደሚወዳት ይዟት ከሀገር ለመውጣት እንዳሰበ እየተናገረ ነው። በዚህ በኩል ደግሞ ሩታዬ የአብርሽን የራቁት ቪዲዮ ሆነ ፎቶ በስልኳ ፉል አድርጋ ይዘዋለች ማለት ነው። እና አብርሽ ከአንድ ባንድ ወደ ህይወቷ እንደሚመለስ ነው የተናገረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ እውነት ለመናገር ሄርሜላ በጣም እንደተፍጨረጨረች እንዲሁም ደግሞ ሩቲ ጋር በማደሩ ከአንድ ባንድ እንደጨሰች ተናግራለች። በዚህ አጋጣሚ ሄርሜላ እውነት ለመናገር ዳኒ ጋር ዲስሪስፔክት አላደረገችውም። ግን ዳኒ ከሄደ በኋላ እንደማትፈልገውና ነገሮች ውሸት እንደሆኑ አብርሽ ፈልጎ እዛ እንዳደረ ፈልጎም ደግሞ ነገሮችን እያደረገ እንደሆነ እንግዲህ ተረድታለች ማለት ነው ሄርሜላ። በዚህ አጋጣሚ ደግሞ ዳኒ ይችላል፣ እውነት ለመናገር ዳኒ ይችላል፣ በጥብጤ ይችላል እውነት ለመናገር እና እያደፈረሰ ነው። ከዛ ይበጠብጣል፣ ከዛ በቃ ያለያያል፣ ከዛ አርፎ ይቀመጣል። እንደዛ ካልሆነ ዳኒ አይሰምርለትም ማለት ነው። እና ከዛ ከዳኒና ከሄርሜላ የዘለለ ደግሞ በትላንትናው እንግዲህ እለት እንግዲህ እንደሚታወቀው አብርሽ ሩቲ ጋር አድሯል። ሩታ ጋር ሲያድር ለካሱ ወዶ አይደለም እንደዛ ጭርጭር ብሎ እንደዛ እንትን ያለው። እውነት ለመናገር የትላንትና ቪዲዮ ርዕሱ ራሱ ፈን ቪዲዮ መሆን ነበረበት። ከምሬ ነው የምላችሁ፣ ፈን ቪዲዮ ነበረ መሆን ያለበት እንጂ እንደዚህ እንትን ማለት አልነበረበትም። እና ሩታ ለካ ሌሊቱን ተኝታ አላደረችም። ከምሬ ነው የምላችሁ፣ እንደ ሸንኮራ አገዳ መጣ ነው የጣለችኝ ያለው ለካ ለዚህ ነው። እያገላበጠች በቪዲዮ ብትሉ በፎቶ ብትሉ ስልኳን ፉል እስከሚል ድረስ ነው ስታነሳ ያደረችው ማለት ነው። ይሄ ደግሞ ለምንድነው? ለሄርሜላ ነው። ለሄርሜላ ነው እንግዲህ ይሄ ሁላ ፋይል የተዘጋጀው እንጂ እውነት ሩታ የባሏን ወይ ደግሞ የልጇን አባት የራቁት ቪዲዮም ሆነ የራቁት ፎቶ አውጥታ ወደ ሚዲያ ለማምጣት አይደለም። ያ ሁላ ድርጊት ያ ሁላ ጫወታ ሄርሜላንና አብርሽን ለማጋጨት ነው። እውነትም ደግሞ ይሄው ተሳክቶላቸዋል። አብርሽን ጥላው ሄዳለች። ባይታወራ አደረግሽኝ፣ ብቻዬን አስቀረሽኝ እያለ እንግዲህ ዘፍኖላታል ማለት ነው። አዘፍኖላታል አብርሃም እና ሩታ ይመችሽ። ምክንያቱም ይሄ ነገር መጽደቅ የለበትም። ለምን አንዲት ሴት የአንድን ሴት ባል ቀምታ ለዛውም ደግሞ የልጇ አባት የሆነውን ባል ቀምታ የራሷ ለማድረግ መሞከሯን አዲስ ህይወት ጀምሮ ለመኖር ይሳካልኛል ብሎ ማሰብ ራሱ ትልቅ እንትን ነው፣ ቅሌት ነው። የምሬ ነው የምላችሁ። እና ሄርሜላ እንደማይሳካላት ተስፋ እንደቆረጠች
አያችሁ በትላንትና ወለት ራሱ እዛ በማደሩ ራሱ በጣም ተፍጨርጭራለች። እና እነኚህን ቪዲዮዎች እና እነኚህን ፎቶዎች ስታይ ደግሞ በጣም ደንግጣለች። ግን በቃ ላለማስነቃት ስትል ነው እንደዛ ስትላት የነበረው። አይንን ጨፍኖ የተነሳው ፎቶ ለምንድን ነው አይኑን ያልገለጸው? አይኑንማ እንዴት ይገልጻል? አጠጥታው ልኮ ነው ሩታዬ ስትጫወትበት እሽኮሎሌ ስትመታበት ያደረችው። ከብሬ ነው ምላችሁ። አብርሽ ለካ ወዶ አይደለም። ወይኔ ወንድ ልጅ የወንድ ልጅ አምላክ ይፈርዳል ያለው እንደ ሸንኮራ አገዳ መጣይ ነው የጣለችው። አልጋ ጫፍ ላይ ነው ያሳደረችኝ። ልጁ እኮ ኦልሬዲ በቃ ከብሬ ነው ምላችሁ ቪዲዮና ፎቶ አለኝ ያለ ማለቱ ያለ ማሰቡ የኔ የዋህ አብርሽ እኮ የዋህ ነው። ሩታ ግን ይመችሽ። ምክንያቱም በምንም አድርገሽ በቦሌም በባሌም አድርገሽ ባልሽን በእጅሽ በማስገባትሽ እውነት ለመናገር ደስ ይላል። ነገር ግን ቪዲዮዎቹ ደግሞ አይወጡም ብዬ ተስፋ አደርጋለሁ። ሄርሚ እንግዲህ በዚህ አጋጣሚ ተስፋ ቁረጪ። እኔ ትላንትናም ብያችሁ ነበረ ሌሊቱን ጭፈራ ላይ ነው ያደሩት ብዬ ቪዲዮ ለቅቄላችኋለሁ። ያላያችሁ ደግሞ ገብታችሁ ማየት ትችላላችሁ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ